ለጦርነት ተዘጋጅተናል። የአሜሪካና የኢራን አወዛጋቢ ድርድር። የኢራን ሚሳኤሎች ተሰድረው የጠላት አቅጣጫን እንዳልሙ ተዘጋጅተዋል። ነውጠኛው ትራምፕ ከሁለተኛው የዓለም ጦርነት በኋላ ግዙፉን ጦርነት ለመክፈት የቦምብ ምላጩን ስቦ ይገኛል። የጦርነት ነጋሪቱም በሁለት በኩል እየተደለቀ ነው። ጉዳዩ እጅግ እየተካረረ ቀጥሏል። እዚህ ጋር ደግሞ ሌላ ትኩሳት። አሜሪካና ቻይና የለየለት ጦርነት ውስጥ በይፋ ገብተዋል። ትራምፕ አላርፍ ብለዋል። ጉዳዩን በስፋት እናስደምጣቸዋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ የቻናላችን ቤተሰቦች በያላችሁበት ክፍለ ዓለማት ሁሉ ሰላማችሁ ይብዛልን እያልን እነሆ በዚህ ቻናል ላይ የተለያዩ መረጃዎችን በስፋት የምናስደምጣችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን ወደ መረጃዎቹ እናመራለን። አብራችሁን ቆዩ። ለጦርነት ዝግጁ ነን ስትል ኢራን አስታወቀች። አሜሪካና ኢራን የለየለት ጦርነት ውስጥ እየገቡ ይገኛሉ። ለጦርነቱ በሙሉ ተዘጋጅተናል። አሜሪካና አጋሮቿን ለመፋለም በጭራሽ አንፈራም። እነርሱን ከመፋለምም አንድም ስንዝር አናፈገፍግም። ይህ የኢራን እስላማዊ ዘብ ጦር IRGC ዋና አዛዥ መግለጫ ነው። በአሜሪካና ኢራን መካከል ያለው የጦርነት ጉሰማ ተካሮ ሲቀጥል አሜሪካ የቦምብ ጣይ አውሮፕላኖቿን ከኢራን 3600 ኪሎ ሜትር በሚርቀው ዲያጎ ጋርሺያ የጦር ሰፈሯ እያጓጓዘች ትገኛለች። በተጨማሪም የጦር ጀት ተሸካሚ መርከቦችም ወደ ህንድ ውቅያኖስና ቀይ ባህር መጓጓዛቸውን ቀጥለዋል። ኢራን በበኩሏ የጦር ኃይሏ በተጠንቀቅ እንዲቆም አዛለች። ሚሳኤሎችም ተሰድረው የጠላትን አቅጣጫ እንዲያልሙም ተዘጋጅተዋል። የኢራን እስላማዊ ዘብ ሰራዊት IRGC የአየር ኃይል ለየትኛው ማጥቃትና መከላከል በተጠንቀቅ እንዲቆሙም ታዟል። የIRGC ዋና አዛዥ በኢድ ዕለት ባስተላለፈው መልእክትም አሜሪካ ማለት መስታወት ላይ ቆሞ ድንጋይ እንደሚወረውር ሰው ነች። አሜሪካ ወደኛ ስትወረውር የቆመችበትን መስታወት እንሰብረዋለን ማለቱም ይታወሳል። ትራምፕ ዝቷል። ኢራንም በዚህ ጉዳይ ላይ ዝታለች። ጉዳዩም እጅግ እየተካረረ ቀጥሏል። ኔታንያሁ በጉዳዩ ለመምከርም ከቀናት በፊት አሜሪካም ገብተዋል። ኢራን አጸፋዊ ምላሽ አሜሪካና እስራኤልን ብቻ ሳይሆን እንግሊዝም የሚያካትት መሆኑን ገልጻለች። በእኛ አይን እንግሊዝ ከአሜሪካ ተነጥላ የምትታይ አይደለችም ብለዋል። ነውጠኛው ትራምፕ ከሁለተኛው የዓለም ጦርነት በኋላ ግዙፉን ጦርነት ለመክፈት የቦምብ ምላጭ ስበው ይገኛሉ። የጦርነት ነጋሪቱንም በሁለቱም በኩል እየደለቁት ነው ብለዋል። አሜሪካና ኢራን በኒውክሌር ስምምነት ላይ ቀጥታ ውይይት ቅዳሜ ዕለት እንደሚጀምሩ ዶናልድ ትራምፕ የተናገሩ ሲሆን የኢራን ውጭ ጉዳይ ሚኒስትር ውይይቱ እንደሚካሄድ አረጋግጠው ውይይቱ የሚካሄደው በተዘዋዋሪ ሊሆን ይችላል ካሉ በኋላ እድል የመሆኑንም ያህል ምን እንዳለ ለመቃኘትም ይረዳልን ብለዋል። የዩናይትድ ስቴትስ ፕሬዝዳንት ሰኞ ዕለት በዋሽንግተንና ቴህራን መካከል የሚደረገው ውይይት በከፍተኛ ባለስልጣናት ደረጃ ነው በማለት ተናግረው ስምምነት ላይ ካልተደረሰ ለኢራን በጣም መጥፎ ቀን ይሆናል ሲሉም አስጠንቅቀዋል። ባለፈው ወር የኢራን ከፍተኛ ሃይማኖታዊ መሪ አያቶላ አሊ አሜሪካ ያቀረበችውን የቀጥተኛ ንግግር ጥያቄ በይፋ ውድቅ ካደረጉ በኋላ ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስድ እንደሚችልም ተናግረው ነበር። ትራምፕ ውይይት ለማድረግም ቀጠሮ መያዙን የተናገሩት ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በዋይት ሃውስም ከተገናኙ በኋላ ነው። ትራምፕ ቅዳሜ ከኢራን ጋር በጣም ትልቅ ስብሰባ አለን፣ ከነሱ ጋር በቀጥታ እንነጋገራለን። እኛ ምናልባት ስምምነት ሊደርስ ይችላል እና ምናልባት ስምምነት ሊደረስ ይችላል። ያ የሚሆን ከሆነ ጥሩ ነው ብለዋል። ትራምፕ አክለውም ድርድሩ ካልተሳካ ኢራን ትልቅ አደጋ ውስጥ ትገባለች ሲሉ የተናገሩ ሲሆን ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም። እናም ውይይቱ ካልተሳካ በእውነቱ ለኢራን በጣም መጥፎ ቀን ይሆናልም ብዬ አስባለሁ ብለዋል። ፕሬዝደንቱ የሚደረገውን ንግግር በምን ደረጃ ላይ እንዳለ እንዲሁም የትኞቹ ባለስልጣናት እየተሳተፉ እንደሆነ ከመናገርም ተቆጥበዋል። የኢራን የውጭ ጉዳይ ሚኒስትር ዋሽንግተንና ቴህራን ሚያዝያ 4 ቀን 2018
2017 ዓ.ም በኦማን እንደሚገናኙ አረጋግጠዋል። አባስ አራክቺ በኤክስ ገጻቸው ላይ ያለውን የምንፈትሽበት የመሆኑም ያህል እድል ነው፣ ኳሱ በአሜሪካ ሜዳ ውስጥ ነው ብለዋል። ዶናልድ ትራምፕ መጋቢት ወር በተባበሩት አረብ ኤምሬትስ በኩል ለኢራን መሪ ለድርድር ያላቸው ፍላጎት የሚገልጽ ደብዳቤ ልከውም እንደነበር ከዚህ ቀደም በዘገባችን አስታውቀናቸዋል። ምንም እንኳን የዶናልድ ትራምፕ የእንደራደር ጥያቄ ወድቅ ቢደረግም የኢራን ባለስልጣናት በሶስተኛ ወገን ከአሜሪካ ጋር ሊኖር ስለሚችል ውይይት ያላቸውን ፈቃደኝነት አሳይተው ነበር። የኢራን የኒውክሌር ጦር መሳሪያ የመገንባት አቅምን መግታት ለአሜሪካና አጋሮቿ ለአስርት ዓመታት የዘለቀ ቁልፍ የውጭ ጉዳይ ፖሊሲ ግብ ሆኖም ቆይቷል። እንደ አውሮፓውያን አቆጣጠር በ2015 የወቅቱ ፕሬዝዳንት ባራክ ኦባማ ከኢራን ጋር የኒውክሌር እንቅስቃሴዋን እንድትገድብ የሚያደርግ እንዲሁም ዓለም አቀፍ ተቆጣጣሪዎችም ወደ አገሪቱ ገብተው የኒውክሌር ማብያዎቹም ከሲቪል ዓላማ ውጪ ለጦር መሳሪያዎች ማምረቻ አለማዋላቸውን እንዲከታተሉ ስምምነት ተፈራርመው ነበር። በምላሹም ኢራን ኢኮኖሚዋን ካሽመደመደው ማዕቀብ እፎይታ ለመስጠት ተስማምተውም ነበር። በዛ ስምምነትም ቻይና፣ ፈረንሳይ፣ ጀርመን፣ ሩሲያና እንግሊዝም ፍርሚያቸውን አኑረውበታል። ሆኖም እንደ አውሮፓውያን አቆጣጠር በ2016 ትራምፕ ሀገራቸው ከስምምነቱ መውጣቷንም አስታውቀዋል። ዶናልድ ትራምፕ በመጀመሪያው የፕሬዝዳንታዊ ምርጫ ዘመናቸው ወቅትም ስምምነቱን በከፍተኛ ሁኔታ ሲተቹም ነበር። በቀጣዮቹ ዓመታት ኢራን የገባቸውን ስምምነት መጣሷም ተገልጿል። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ቴህራን የኒውክሌር ቦምቦችን ለመስራት የሚያገለግል የበለጸገ የዩራኒየም ክምችትም መገንባቷን ጠቅሶ ማስጠንቅቋል። ከቅርብ ወራት ወዲህ ትራምፕ ከኢራን ጋር አዲስ ስምምነት የማድረግ ተስፋን ያነሱ ሲሆን ያ የማይሆን ከሆነ ግን ወታደራዊ እርምጃ እንደሚወስዱም እየዛቱም ነበር። እስራኤል ተቀናቃኟ ኢራን የኒውክሌር ጦር መሳሪያ እንዳታገኝ ማድረግ የረጅም ጊዜ ደህንነቷ ዋና ማዕከል አድርጋ ትመለከተዋለች። ባለፈው ዓመት ኢራን ቀደም ሲል በእስራኤል ላይ ለፈጸመችው የሚሳኤል ጥቃት አጸፋም የኢራንን ኒውክሌር ጣቢያ መምታቷም ይታወቃል። ኔታንያሁ በዋይት ሃውስ ንግግር ሲያደርጉ ኢራን የኒውክሌር ጦር መሳሪያ እንዳታገኝ ለማድረግ እኛና አሜሪካ ሁለታችንም አንድነን፣ በሊቢያ እንደተደረገው ሙሉ በሙሉ በዲፕሎማሲያዊ መንገድ ሊደረግ ይችላል፣ ያ መንገድም ጥሩ ነው ብዬ አስባለሁ ብለዋል። ነገር ግን አሁን ላይ ለጦርነት ዝግጁ ነን የሚለው ጉዳይም ከኢራን መሰማቱን ተከትሎ ከወደ አሜሪካም የተለያዩ ዛቻዎችም እየተሰሙ ይገኛሉ። በተያዘ መረጃ አሜሪካ ከቻይና ጋርም ሌላ ትርምስ ውስጥ ገብታለች። የትራምፕ የታሪፍ ዛቻ ተጠናክሮ ቀጥሏል። በቻይና ላይ ተጨማሪ 50% ታሪፍ ለመጣልም ትራምፕ ዝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተጨማሪ 50% ታሪፍ ቻይና ላይ ለመጣል የዛቱ ሲሆን ቻይና እስከ መጨረሻው ለመታገልም ቃል ገብታለች። ቻይና ይህንን ተጨማሪ የ50% ታሪፍ ዛቻ ከስህተት በላይ የሆነ ስህተት ስትልም ነቅፈዋለች። የቻይና ንግድ ሚኒስተር የአሜሪካን ውሳኔ ፈጽሞ እንደማይቀበሉት ያስታወቁ ሲሆን እስከ መጨረሻው ለመዋጋትም ቃል ገብተዋል። ሁሉም የታሪፍ እቅዶች እንደሚወገዱና የአሜሪካና የቻይና ልዩነቶች በውይይትም እንዲፈቱ ሚኒስተሩም ጠይቀዋል። ባለፈው ሳምንት ትራምፕ ቻይና ላይ ለጣሉት ታሪፍ በምላሹ ቻይና 34 በመቶ ታሪፍ እንደምትጥል ያስታወቀች ሲሆን ትራምፕም ቻይና የጣለችውን የአጸፋ ታሪፍ እስከ ማክሰኞ ድረስ ካላነሳችም 50% ተጨማሪ ታሪፍ እንደሚጥሉም ዝተዋል። ትራምፕ የጣሉትን ታሪፍ በተመለከተ በአሜሪካ የቻይና ኤምባሲ የኢኮኖሚ ጭቆና ነው፣ መብታችንን ከማስጠበቅ ወደኋላ አንልም ሲሉም ምላሽን ሰጥተዋል። ይህ በእንዲህ እንዳለም ትራምፕ በራሳቸው ማህበራዊ ገጽም ባሰፈሩት መልእክት ከቻይና ጋር ስለ ታሪፍ እንድንነጋገር የተያዘው ቅድም ተሰርዟልም ሲሉም አስታውቀዋል። ታዲያ አሁን ላይ አሜሪካ ከተለያዩ ሀያላን ሀገራት ጋር ፍጥጫ ውስጥ የገባች ሲሆን ማስጠንቀቋንም ዛሬም ቀጥላለች። ቻይና ላይ የተጨመረው የታሪፍ ጭማሪ ደግሞ በቻይና የሚገኙ ባለሀብቶችን እጅግ አስቆጥቷል። አሜሪካና ኢራን በዚህ ጉዳይ ላይ እንዴት ይቀጥላሉ? ወደ ስምምነት ይደርሳሉ ወይንስ ደግሞ ወደ ጦርነት ያመራሉ የሚለው እጅግ ተጠባቂ የሚሆን ጉዳይ ነው። አሜሪካና ኢራን በተመለከተ በርካታ ትልልቅ ሚዲያዎችም ጉዳዩን የፊት ገጻቸው ላይ በማውጣትም እየዘገቡት ይገኛሉ። ወደ ተመልካቾቻችን ለእሳቱ የነበረን የትንታኔ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃችን እስክንገናኝ ድረስ ቸር ቆዩልን።